ታባላ ላደረጉ የሚያደረጋችሁ እሺ ደህና ዋሉልኝ። እወዳችኋለሁ። አመሰግናለሁ ስለ ሁሉ ነገር በጣም እግዚአብሔር ኢትዮጵያ በጣም ነው የማመሰግነው። ይህ ነገር ኢትዮጵያ በጣም ቴንኪዩ እግዚአብሔር ይስጥልኝ። ማይ ጋድ ባለቀ ሰዓት ልወጣ ነበር እኮ ልወጣ ነበር። ትንሽ እንዴ ሌላ ሳይመጣ እንዲሆን እንዴ እውነት የዕለቱ ፈገግታዬ ብለስ አመሰግናለሁ ጋይስ፣ በጣም ነው የማመሰግነው። ቴንኪዩ እግዚአብሔር ይስጥልኝ። በጣም እግዚአብሔር ያክብርልኝ። ይሄ ሰርፕራይዝ ነው ያደርጋችሁ። እያያዘኝ ነው አይኑ ኔትወርክ እያያዘኝ ነው። ልወጣ ነበር። ምን አይነት ሰው ነው? ኢትዮጵያ አሳ ስትሰጠኝ እኮ በቃ እንዳለ ጠቅላላ አሳው ውስጤ እስከነ ዘይቱ ገብቶ ፓወር በፓወር አይቀመጥ እንዴት ትንሽ ነው። አይ አላስቀምጥ አሉኝ እኮ አላስቀምጥ በገባው በደቂቃ አንስቶ እየተደወለብኝ ስለሆነ ነው። ለዛ ነው። ኢትዮጵያዬ በጣም ነው የማመሰግነው። በጣም ነው የማመሰግነው። በእውነት ቃል የለኝም። እንደዚህ አንበሸበሽከኝ በጊፍት ለመጀመሪያ ጊዜ ነው እንደዚህ ጥሩ ጊፍት ሲሰጠኝ፣ ትልቅ ጊፍት ሲሰጠኝ ነው። አመሰግናለሁ። በጣም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪው በቂ የሆነ መልስ የሰጠኋችሁ ይመስለኛል። አመሰግናለሁ። ቴንኪው በጣም ዛሬ ልደቴ ነው የሚመስለው። በጣም ነው የማመሰግነው። ጌታ በጣም ነው የማመሰግነው። አመሰግነው። በእውነት ቃል የለኝም። ቦታ የተካብዬ ያለው እግዚአብሔር ያክብርልኝ። በጣም መድኃኒዓለም በእኔ ቦታ ሆኖ ወይስ ልሄ ማለት በጣም ነው የማመሰግነው። በእውነት እኔ ቃል የለኝም። አመሰግናለሁ። በጣም አመሰግናለሁ። ኢትዮጵያ በእውነት ረጅም ዘመን ሆነ። አመሰግናለሁ። አመሰግናለሁ። ኢትዮጵያ ያው እዚህ ጋ የቤት ኪራይ እየከፈለልኝ ነው። ሰው ለምን እንደሆነ ታውቃላችሁ? 7 ዓመት ነው 8 ዓመት ነው ቲክቶክ ከጀመርኩ ጀምሮ የመጀመሪያው ጊፍት ነው። ለዛ ነው አመስግኑልኝ ማለት አመስግኑልኝ። በመድኃኒዓለም አመስግኑልኝ። በጣም ነው የማመሰግነው።
ዝርክርክ ሴት ነው የምላለው። ሰባት ነው 8 ዓመት ቲክቶክ ከከፈትኩኝ ማለት ነው። ይሄ መጀመሪያው ጊፍት ነው። የመጀመሪያው ሰው በጣም ነው የማመሰግነው። በጣም ጌታ ምስክሬ። ያው በተሰባበረ ወገቤ ብድግ ብዬ እንደዚህ ከመቀመጫ የተነስቼ በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ቦታ ይተካ። ግን ብጫወት ራሱ ማሸንፍ ነው የሚመስለኝ። የሆነ ማኛ ራሱ ቢገጥመኝ ዛሬ ያሸንፍበት። ኢትዮጵያ በጣም ነው አመሰግናለሁ። ቁጥር ስፍር የለውም። በቃ ቃል የለኝም። እውነት በጣም ነው የማመሰግነው። አመሰግናለሁ። የኔ ቆንጆ አመሰግናለሁ። የኔ ልዕልት አመሰግናለሁ። ሁላችሁንም በጸሎት አመሰግናለሁ። የሁሉ ጊዜ ሊዱዬ አመሰግናለሁ። ሊዱዬ፣ ፎዝዬ ሁላችሁንም አመሰግናለሁ። ኢትዮጵያ በጣም አመሰግናለሁ። ቃል የለኝም። ጌታ ምስክሬን ቃል የለኝም። በቃ በጣም ነው የማመሰግነው። ሀኒ የኔ ቆንጆ አመሰግናለሁ። አመሰግናለሁ በጣም ባርቻ አመሰግናለሁ። ተስፉ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። የሚገርማችሁ ነገር ልወጣ ነበር እና በህይወት ያላየሁትን ሊያሳየኝ ስለፈለገ እግዚአብሔር በማይክሮ ሰከንዶች ነው ሁሉንም አመስግኑልኝ። በእናታችሁ አመስግኑልኝ። ሁሉንም ፈጣሪ ይስጣችሁ። ተበልቶ ማያልቅ እንጀራ ይስጣችሁ። እግዚአብሔር በጣም ነው የማመሰግነው። ከጎኔ እንደቆማችሁ ፈጣሪ ከጎናችሁ ማረሰው ነው። ልክ እንደው ቀርጻችሁታል አይደል? አስቀምጡልኝ፣ በመድኃኒዓለም አስቀምጡልኝ ቀርጻችሁ በመቤቴ። እሺ፣ ሁሉ ጊዜ አየዋለሁ። እሺ፣ አንበሳ ሲወርድ ሁላችንም አሁንም ምስጋና ረሳው። ሮዝዬ፣ ባርችዬ፣ ሁላችሁም ሀውዬ በጣም አመሰግናለሁ። አዚ አመሰግናለሁ የኔ ቆንጆ። የስ ባርች ኢክራም እያመሰግናለሁ። አላህ ይስጥልኝ። ላብሊ ምን ላድርግ እኮ ጠላቶች በዙብኝ፣ እየደወሉብኝ ያስቸገሩ። ፕሮፌሰር ቴንኪው አመሰግናለሁ። ጠቃለት አመሰግናለሁ። ኢክራምዬ በጣም እዚህ ቆንጆ በጣም ነው የማመሰግነው። ነኩኮ በመድኃኒዓለም በጣም ነው የማመሰግነው። ማይ ጋድ ዛሬ ሄዱ አመሰግናለሁ። ሄዱ አላስቀምጥ አሉኝ እኮ አላስቀምጥም አሉኝ። ምቀኞች ናቸው እየደወሉብኝ ያሉት። አመሰግናለሁ በጣም ጌታን። እቺን ቀን በደንብ አርጋችሁ ሪኮርድ አርጋችሁ አስቀምጡልኝ እንጂ እንዳያመልጣችሁ። አንበሳው አመልጣችሁ ከሆነ እበሳጫለሁ። እኔ ራሴ ፕሮፋይል ነው ማድረግ። በጣም ነው የማመሰግነው። ማይ ጋድ ኢትዮጵያ ኦማይ ጋድ ኢትዮጵያ በጣም ነው የማመሰግነው።
ኢትዮጵያ በማርያም እኔ በጣም አመሰግናለሁ በእውነት ኤቭሪዋን። ኢትዮጵያን አመስግኑልኝ፣ በመድኃኒዓለም ኢትዮጵያን አመስግኑልኝ፣ በጌታ ፍጹም እያመሰግናለሁ። አመሰግናለሁ በእውነት ሉክማን አመሰግናለሁ፣ ቃል እያመሰግናለሁ። ኢትዮጵያ በጣም ነው የማመሰግነው፣ ቃል የለኝም። ጌታ ምስክሬ ፍጹምዬ ቴንኪ አመሰግናለሁ። ፕሮፌት ሁላችሁም በጣም ነው የማመሰግነው። ፍጹምዬ በጣም አመሰግናለሁ። ጋይሶች ኢትዮጵያን አመስግኑልኝ፣ በእናታችሁ ኢትዮጵያን አመስግኑልኝ። አብርሃም በጣም አመሰግናለሁ። አብርሽ አመሰግናለሁ። ፍጹሜ ሁላችሁንም አመሰግናለሁ። አብርሃምንም አመሰግናለሁ። ማን ነው የሚለው ስሙን ማንበብ አልቻልኩም። ያው ያልተማረ መቼ የሚችል ክር ነው አይደል? ጸጋ ይሁን ምናምን አልገባኝም። ግን ፕሮፌት አመሰግናለሁ። ዳጊ ሁላችሁም ቴንኪዩ። ቃልዬንም አመሰግናለሁ። ኢትዮጵያ ብላችሁ በእናታችሁ ጻፉልኝ፣ አመስግኑ። ኢትዮጵያን አመስግኑልኝ። የኔ ቆንጆ አመሰግናለሁ። የኔ ውብ ፍጹምዬ ቴንኪዩ። ፕሮፌት ሁላችሁም በጣም ነው የማመሰግነው። ጌታ ፕሮሚስ አመሰግን። ፕሮማክስ መሰለኝ። ኢትዮጵያዬ በጣም ነው የማመሰግነው። ጌታን በስማም የሁሉ ነገር መጀመሪያ ኢትዮጵያ በጣም ነው የማመሰግነው። ሀገሬን በጣም ወዳታለሁ። እናም በሀገሬ ስም ነው ደግሞ ስምሽ ነው ፍጹምዬ አመሰግናለሁ። የኔ ቆንጆ አንዳንዶቻችሁ እንዳላመሰግናችሁ እንኳን ስማችሁን ያደረጋችሁት ኢሞጂ ነው። እንዴት ብዬ ነው የምጠራችሁ? አሁን እናንተ ኪንግ አመሰግናለሁ። ኪንግ እያመሰግናለሁ። ፍጹሜ ቴንኪዩ። ሲፈን አዚና አመሰግናለሁ። አመሰግናለሁ። ቴንኪዩ አዚና ቴንኪዩ አመሰግናለሁ። አመስግኑልኝ በእናታችሁ በእግዚአብሔር። ሄይሪ አመሰግናለሁ። አላህ ይስጥልኝ። እኔ አመሰግናለሁ። ኦማይ ጋድ ዛሬ ፍጹም አመሰግናለሁ። ዛሬ በገቡት ነፍሳት ምንድን ነው የዱር እንስሳ እንዳለ ዙ መክፈት እችላለሁ። ሌላ ሁለተኛ ዙ ዱባይ ላይ። ፕሮፌት አመሰግናለሁ። በጣም ነው የማመሰግነው። የኔ ውዶች እግዚአብሔር ይስጥልኝ፣ ፈጣሪ ያክብርልኝ። ፍጹምዬ አመሰግናለሁ። ሰርተ ብላ በጣም አመሰግናለሁ። ሀያት ሲፈን ሀፊዛ አመሰግናለሁ። ኤልሲዬ አመሰግናለሁ። የኔ ቆንጆ የሁሉ ጊዜው እሚ አመሰግናለሁ። ሁላችሁም በጣም ነው የማመሰግነው። ጌታ ምስክሬ በጣም ቃል የለኝም፣ በእውነት ቃል የለኝም። ማይ ጋድ ፍጹም እያመሰግናለሁ። የኔ ቆንጆ ኤደንዬ፣ የኔ ቆንጆ ኤደን የሁል ጊዜ ናት። ኤደን ሁሌም በገባው ቁጥር የምትሰጠኝ ልጅ ናት። ኤደን ሊዱዬ የኔ ቆንጆ አሁን የለችም እና አመስግኑልኝ። በጣም ኢትዮጵያን በጣም አድርጋችሁ አመስግኑልኝ። በእውነት ጌታ ምስክሬ ፍጹምዬ ቴንኪው አመሰግናለሁ። ይህችን ቀን ስላየኋት እግዚአብሔርን አመሰግነዋለሁ። ይህን ያህል ሰው ከጎኔ እንዳለ አላውቅም ነበረ። ሁላችሁም በጣም ነው የማመሰግነው። ቃል የለኝም። ሁላችሁ ፍጹምዬ የኔ ቆንጆ አመሰግናለሁ። በጣም ባለኝ ላመስግን አመሰግናለሁ። የኔ ቆንጆ በጣም አመሰግናለሁ። ሊዲያ አመሰግናለሁ በጣም። ሲፈን
SIF ሲፈን ይመስለኛል አይደለም? እሱም እያመሰግናለሁ የኔ ቆንጆ ቴንኪ ተቀብያለሁ። ኪንግ አመሰግናለሁ። እናት ፍቅር አመሰግናለሁ። ጌታ ይስጥሽ፣ ጌታ ይባርክ፣ ጌታ ይባርካችሁ በጸሎት በጣም ነው የማመሰግነው። በእውነት ቃል የለኝም። በጣም ብዙ ናችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በወጣው ቦታ ፈጣሪ ተካ። ፍጹምዬ አመሰግናለሁ በጣም ኢትዮጵያ በጣም አመሰግናለሁ። ማቲ ኮሌክሽን በጣም አመሰግነው። አገሬ በጣም ነው ማርቲ በጣም ነው የማመሰግነው ጌታ ኢትዮጵያ ይቻላል። እውነት ነው። በጣም ነው የማመሰግነው። በስመ አብ ሌላ ምንድን ነው ማለት ያለብኝ? እኔ እኮ ስላላወቁ ነው። እግዚአብሔር ይስጥልኝ። በቃ በወጣ የተካ ጌታን በጣም ነው የማመሰግነው። ኢትዮጵያ ጌታ ያክብርልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር በቃ በወጣው ጥፍጥፍ ይሙላ። አመሰግናለሁ። ደስ ብሎኛል በጣም እውነት። ዛሬ ያልኳችሁ እኮ ዮኒ ማኛ ቢገጥመኝ አሸንፌው ነበር። ዮኒ ማኛ ቢገጥመኝ አሸንፌው ነበረ። 3 አንበሳ አሳ ነባሪም አለኝ። ብዙ ነገር ነው ያለኝ። ቀጭኔ ያለኝ ምን የሌለኝ ነገር አለ። ዛሬ ኮፍያው አለኝ። ሁሉ መኒገም አለኝ። ብዙ ዛሬ አሸንፈው ነበር። አመሰግናለሁ አልሚ፣ አመሰግናለሁ ዘምዘም፣ አልማዝ፣ ሁላችሁም ጌታን በጣም ነው የማመሰግነው። አዎ በጣም ቴንኪዩ። ኢቨን የምታመሰግኑ ኢትዮጵያን የምታመሰግኑ አመሰግናችኋለሁ። እናንተንም ይኸው ኢትዮጵያ ይቻላል የሚለው ሞር ኮመንት ውስጥ አለ። ወደ 799,806 ሰው ኢትዮጵያ እያመሰገነህ ነው። ደስ ይላል። ያው እያደገ ነው፣ እንደውም እያደገ ነው። ይኸው 1000 ሊገባ ነው። ቴንኪዩ የኢትዮጵያ በጣም 1000 ሊገባ ነው። 930 ምናምን ነው። ማቲ ኮሌክሽን አመሰግናለሁ። ዘምዘም እያመሰግናለሁ። ነቡ መዲ አመሰግናለሁ። መዲና ቴንኪዩ አመሰግናለሁ። ሁላችሁም ኢትዮጵያ ይቻላል 1274 1300 ገብቷል። ኢትዮጵያን የምታመሰግኑ ሰዎች መስዬ እኔ ቆንጆ አመሰግናለሁ። ወሊድ ነው ይቅርታ ስላላየው አመልጦኛል። አይዞሽ ገለቴ አመሰግናለሁ። ኢትዮጵያን የሚያመሰግኑ ሰዎች 1563 አመሰግናለሁ። በጣም አመሰግናለሁ። 1602 ሰው አመስግኖታል። አመሰግናለሁ በጣም በእውነት ኢትዮጵያ ይደርስሻል። ኢትዮጵያ በጣም አመሰግናለሁ። ሁላችሁም እውነት ሁላችሁም በጣም የማመሰግነው። ታብታብ ያደረጋችሁልኝ፣ ኮፒ ሊንክ ያደረጋችሁልኝ፣ ጊፍትም የሰጣችሁን በጣም ለእኔ ትልቅ ሰርፕራይዝ ነው ከምነግራችሁ በላይ። አሞራ በሰማይ አመሰግናለሁ። ኢትዮጵያ ይቻላል በጣም አመሰግናለሁ። መሲም አመሰግናለሁ። መስዬ የዛሬ ልጅ አይደለችም። ሁሌ ያሉ ልጆች አሉ። በጣም ሁሉ ጊዜ ያሉ ልጆች አሉ። እዚህ ቦታ ላይ ሊዱ በአንደኝነት ደረጃ ናት። ሊዱ ሁሉ ጊዜ አለች። ሁሌም በችግሬ በነገሮች የምትገባልኝ ልጅ ስገባ መዘላ የምትገባ እሷ ናት እና አመሰግናለሁ። ኢትዮጵያ በጣም የማመሰግነው መሲ ፍጹም ጠርቻ አልጨርሳችሁም። በጣም ነው የማመሰግነው። ሀሊማዬ አላህ ይስጥልኝ። ቦጣይ በጣም ነው የማመሰግነው።
ይስጥልኝ ጌታ ምስክሬ። እኔ ነኝ የኔ ቤት ነው ወይስ እያየው ሁሉ መሰለኝ? አንበሳ ሲሰጥ እኮ ሁሉ ጊዜ ተመልካች ነበርኩኝ። እንዲህ በጣም ነው የማመሰግነው። ሀሊማዬም አላህ ይስጥልኝ። በጣም ነው የማመሰግነው። ኢትዮጵያ ኢትዮጵያ ኦማይ ጋድ በጌታ 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 በጣም ነው የማመሰግነው። አመስግኑልኝ፣ በመድኃኔዓለም አመስግኑ። ሀሊማዬ አላህ ይስጥልኝ የኔ ቆንጆ፣ አላህ ያክብርልኝ፣ አላህ በወጣው ይተካ። ኢትዮጵያ ፎርኩድ በጣም ነው አመሰግነው በእውነት። ኦማይ ጋድ ኦማይ ጋድ ማመስገን እችላለሁ፣ ይገባልኛል። ከተገባልኝ አመሰግናለሁ። ውዶች የኔ እንቁዎች በጣም ነው የማመሰግነው። ጌታ ያክብርልኝ። ዜድ እያመሰግናለሁ የኔ ቆንጆ፣ በጣም ነው የማመሰግነው። አዎ ኢትዮጵያ 2189 3000 ሊገባ ነው። በጣም አመሰግናለሁ ጋይሶች፣ በጣም አመሰግናለሁ እሱን ስለምታመሰግኑልኝ፣ ኢትዮጵያን ስለምታመሰግኑልኝ በጣም ነው የማመሰግነው። ኢትዮጵያን የምታመሰግኑልኝ ልጆች ሁላችሁንም በጣም ነው የማመሰግነው። እሺ በእናታችሁ ማስገባት እፈልጋለሁ ኢትዮጵያን። ለአሁን ከፈተልኝ የሚገርማችሁ እና ደግሜ ለምንድን ነው እምቢ ያለ? እስቲ ኢትዮጵያን ላስገባ። ኢትዮጵያ እንዴ የለም እኮ አሁን ደግሞ ለምንድን ነው የሌለው? አስገብቼው ነበረ፣ ማርያምን አስገብቼው። እስቲ ኤክሴፕት አድርጎኝ ከፍቶልኝ ነበረ፣ ግን አሁን ያው ገባው። ሰላም ሰላም፣ እንዴት ነሽ ጌጤ? ሰላም ነው አለው። እግዚአብሔር ይመስገን። በጣም ነው የማመሰግነው። እሺ እኔ ላይቭ ገብቼ አላውቅም፣ ማንንም እንደዚህ ገብቼ አውርቼ አላውቅም። ግን እኔ አሁን ገብቼ አንቺን ልናገርሽ የፈለኩት ላይክ ሰው ብዙ ነገር ብዙ ችግር ያጋጥመዋል፣ ብዙ ነገር ሊያልፍ ይችላል። ግን እንደ ችግር የሚያልፍ ነገር የለም እና እኔ እንደ ወንድም ምክርሽ በተቻለሽ አቅም ምንጊዜም ፈጣሪሽን አመስግኝ። ላይክ በምንም ውስጥ ሆነሽ ማለት ነው እግዚአብሔር ይመስገን እግዚአብሔር ይመስገን በይና ሁሉ ጊዜ እግዚአብሔር ይመስገን ባልሽ ቁጥር ነገሮች ሁላ ምን እየሆኑ ይመጣሉ? እየተቀየሩ ይመጣሉ። አንቺ ባትፈልጊም ማለት ነው። ያው ነገሮች ሁላ የሚሆኑት በእግዚአብሔር ፍቃድ ስለሆነ ምንም ነገር ቢያጋጥምሽ፣ መጥፎም ነገር ቢያጋጥምሽ፣ መልካምም ነገር ቢያጋጥምሽ በእግዚአብሔር ፍቃድ ላይ ነው የተመሰረተውና ምንጊዜም አንቺ ራስሽ እግዚአብሔር ይመስገን እያልሽ ሁል ጊዜ በዛ ሁኔታ ውስጥ ማሳለፍ ነው። አንዳንድ ችግሮቻችንን ለሰዎች ደስታችንን ደግሞ ለራሳችን የምናስቀርበት ጊዜ አለና ደስታችንንም ግን ችግራችንንም ለእግዚአብሔር የምናገራ ከሆነ ምንጊዜም እግዚአብሔር በፈቀደ ነገሮችን ይስተካከላል። ላይክ ለአንቺ ይህን ሁላ ችግር የሰጠሽ ፈጣሪ የሚችል ወይም ደግሞ የሚሸከም ትከሻ ስላለሽ ነው የሰጠሽ እንጂ ላይክ አንቺን ጠልቶ ወይም ደግሞ የተለየ ፍጥረት ሆነሽ አለ። ስለዚህ ሁላችንም እኔም አዩስቱ ፓስ ላይክ ይህንንም ፕሮሰስ አሁን አንቺ ያለ የምታልፊን ፕሮሰስ አልፍ ያውቃለሁ። በተቻለሽ አቅም ምንጊዜም ፈጣሪሽን ከፊት ለፊት አስቀድመሽ እግዚአብሔር ያውቃል፣ በቃ እኔ ስለምችል ነው ይህንን ችግር የሰጠኝ ብለሽ ያለውን ነገር ስትቋቋሚው ከዛ ምን ያደርጋል ፈጣሪ ያለሽበትን እየቀየረ ይመጣል እንጂ ላይክ ማንም ቢሰጥ እኔም ቢሰጥሽ አሁን ያለም ነው የሰጠሽ ፈጣሪ ነው የሰጠሽ። ላይክ በፈጣሪ ፍቃድ ላይ የተመሰረተ ነው ሁሉም ነገር የሚሆነውና ሁልጊዜም ፈጣሪን ከፊት ለፊት ማስቀደም መቻል አለብሽ። ሰዎች ላይክ እኛ የእሱ ታዛዦች ነን እንጂ እኛ በራሳችን ፍላጎት ምንም የምናደርገው ነገር የለምና አንቺም ሁልጊዜ ምን ማድረግ አለብሽ? በቃ ሰዎች አይደለም የሚሰጡት ፈጣሪ ነው የሚሰጠውና ወደ ላይ ሞር ወደ ላይ ጩኸትሽንም ጸሎትሽንም ለቅሶሽንም ወደ ላይ ብታደርጊው ሞር እርግጠኛ ነኝ ላይፍሽ እየተቀየረ እየተስተካከለ ይመጣልና ይህንን ሼር ለማድረግ ነው የገባሁት። ላይክ አይ ዶንት ዋንት ቱ ፓስ ይህንን ኦፖርቹኒቲ ለአንቺ ከመናገር ማለት ነውና
ስለዚህ እግዚአብሔር ከአንቺ ጋር ይሁን። ላይክ እንደነገርኩሽ ግን የነገርኩሽን ሙሉ ለሙሉ በተግባር አድርጊ። ምን ጊዜ ፈጣሪሽን አመስግኙ። በችግሮችሽ ማራሱ አመስግኙ። እኔ ስለምችለው ነው የሰጠኝ፣ ስለምችለው ይህንን ስለምችል ነው የሰጠኝ አንተ እናመሰግናለሁ ብለሽ አመስግኙ። ላይክ በአመሰገንሽ ቁጥር ነገሮች እየተቀየሩ ይመጣሉ። አይካን ጋራንቲው ላይክ ብዙ ሰዎች ይህንን ነገር እንደ ምንድነው እንደ ማጽናኛ ሊቆጥሩ ትችላሉ። ግን ማጽናኛ አመሰግናለሁ ላይክ ሞስት አመሰግኝ ነው ሴጣኑ የሚናደደው ገባሽ? ግን በቃ እንዴት ይወላችሁ ግን እንደዚህ ላይ ያረፈ ምናምን ባልሽ ቁጥር ገና ነሻ። ስለዚህ ፈጣሪ ምን ያደርግሻል? ገና ሞር እንትን እያለሽ ምንድነው በችግሮች እያስተማርሽ ነው የሚሄደው እና ስለዚህ በተቻለሽ አቅም ፈጣሪሽን አመስግኝ ለማለት ነው። ጌጤ አይዞሽ። በማንኛውም ሰዓት እንግዲህ እግዚአብሔር በፈቀደ ነው ሁሉ ነገር የሚሆነው እና እግዚአብሔር በፈቀደ ነገሮች እየተስተካከሉ ይሄዳሉ እና በማንኛውም ሰዓት ፈጣሪሽን አመስግኝ። በቃ ላይ እውነቴን ነው። በችግርም በደስታም ፈጣሪሽን አመስግኝ። ፎሎ አድርጉት በእናታችሁ። አመሰግናለሁ በጣም መልካም ቀን። ኢትዮጵያን በእናታችሁ በእግዚአብሔር ፎሎ አድርጉት። በጣም ነው የማመሰግነው ጌታን። በጣም ይሄ ንግግር ሁሉ ጊዜ አድርገነዋል። አይቻለሁ ብዙ ልጆች አድርጋችሁታል፣ ግን የሚቀሩ አሉ። ከ3000 ምናልባት 1000 ነው ያደርገው። 2000 አድርጉት ፎሎ። ያው አለላችሁ አካውንቱ ሲለ ፎሎ አድርጉት ወይ። እሺ አሁን በጣም የሚገርመው እስካሁን እምቢ ያለው ራሱ ስልኬ እሱን ላስገባ ስል ቢከፍት ምን ይመስላችኋል? ሚጡዬ አመሰግናለሁ። ሀዩ አመሰግናለሁ። አሁን እኮ እሱ እያወራ ስለሆነ ነው ዝም ያልኩት እንጂ እያመሰገንኩ ነው፣ በልቤ እያመሰገንኩ ነው። አላህ ይስጥልኝ ሀያት ባርችዬ ቴንኪው። ከቅድም ጀምሮ ነበር ቃል ኪዳን ሮዳስ ሲጻፊልኝ የት ነሽ? ምን ችግር አለ እንዴ? ስልክ ተደውሎብሽ ነበር ላይፍ ላይ ያለሽ? አዎ እውነት ነው። አዚን አይኔ ቆንጆ በጣም አመሰግናለሁ። ሚኪ ቴንኪው። ሄቢ አመሰግናለሁ። ሁላችሁም አመሰግናለሁ። ጌታ ይስጥልኝ። ጌታ ይባርካችሁ። እግዚአብሔር እውነት ታሪክ ይቀይራል ከስንት ነገር ውስጥ። ጃስሚን ሹክራን ውዴ፣ አላህ ይስጥልኝ። ወሎዬዋ አመሰግናለሁ። የኔ ቆንጆ ሪታ ቴንኪው። ሁላችሁም አመሰግናለሁ። በነገራችን ላይ በጣም አመስግናችሁ እግዚአብሔር ይስጠው፣ እግዚአብሔር ይባርከው፣ በወጣ ይተካለት። የኔ ወንድም እግዚአብሔር ይስጠው። ሰው ካሰበው እግዚአብሔር ያሰበው ይበልጣል እና እንኳን ደስ አለሽ የኔ እናት። በጣም ነው ደስ ያለኝ ለአንቺ። እኔ በጣም ደስ ብሎኛል የኔ እናት። እንደዚህ ሳቅሽ ማየት ነው የምፈልገው እና እንኳ ገጥሜ ቢሆን ዛሬ ጨዋታ አሸንፌ ቀጥቼው ሁሉ ነበረ። ሶስቱን እኮ አነሳሁሽ ስትጮሂ ከነ አንበሳሽ አነሳሽኝ። ያሳይ አንስቼ ላኩልሽ ጌጥዬ፣ ማርያምን አንስቼ ላኩልሽ። እጄ እየተንቀጠቀጠ ነው ያነሳሁትና ልቤ እንዴት እንደመታ። እግዚአብሔር ይባርከው፣ እግዚአብሔር ይስጠው፣ በወጣ ይተካ፣ በልጆች ተከፈት። የሰው እጅ ያሳይ፣ ሰጪ እንጂ ተቀባይ አድርግ ወንድሜ።
እግዚአብሔር ኮመንታተሮች ራሳቸው እያመሰገኑት ነው እስካሁን ድረስ ጌታን። እንዴ እኔ በእናታችሁ እናንተ ልታሳብዱኝ ነው እንዴ? እንዴት ጥሩ ልብ እንዳላችሁ ብታዩ። እንደው አቅም ኖሯቸው ባይሰጡ እንኳን የሚሰጠውን ሁሉ እያመሰገኑ ነው። ማሰባቸው በራሱ አላየሽው? ሌላውን ያየሽው አንበሳ አሳውን ነበር ያየሽው። 5 አንበሳ እኮ ነው የለቀቀልሽ። ተባረክልኝ፣ እውነት ተባረክልኝ። ያለቀሰች ነፍስ ያበስክ እግዚአብሔር አምላክ አንተ የልብን መሻት ይሙላልክ። የኔ አባት እግዚአብሔር ይስጥህ። ፊቷን ዛሬ ፈገግ ስላስደረክልን ከእግዚአብሔር በታች እግዚአብሔር ይስጥ ወንድሜ። በጣም ነው ማመሰግነው። እኔ በሷ ቦታ በጣም አመሰግናለሁ። መልካም ሴት ናት፣ ጥሩ ልብ ያላት ሴት ናት። አልተረዷትም እንጂ በጣም ጥሩ ልብ ያላት ሴት ናት እና እግዚአብሔር ምስክሬ ነው። ለሰው የምትደርስ ነው። አንደበቷ ስለሚናገር እንጂ ውስጧ ባዶ ነው እና ለሰው የምትደርስ ናት። ባለማወቅ ነው የምትናገረው ነገር፣ አለማሰብ ነው እንጂ ትክክል ነው የምትናገረው። ግን በቃ አንዳንድ አለማወቅ ብዙ ነገር ያናግራል እና በጣም ነው የማመሰግነው። እኔ በእሷ ቦታ ሆኜ መልካም ሰው ናት። በጣም የደወሉ ታሪክ አልገረመሽም? ይሁን እግዚአብሔር መልካም አይደል? ስውሯ ማርያም መልካም አይደለችም? እስከ ዛሬ ፈልጋችሁኝ የማታውቁትን አንበሳ ሲሰጠኝ ደውል እንዴ! ሌማ እንደው ስትሰው ተመልሶ የኔ ውድ እህት ይገባሻል፣ የኔ እናት ይገባሻል። እናት አልመሰለኝ ማታ እንቅልፌ የምተኛ ሙሉ አልመሰለኝ። ይኸው 6 ዓመት ነው 7 ዓመት ቲክቶክ ከከፈትኩ ጀምሮ ትምኝማ እግዚአብሔር መልካም ነው። ስራ ልትገቢ ሄድሽ፣ ምን እንደተፈጠረ ከጠዋት ጀምሮ አውቀሽዋል አይደል? እግዚአብሔር መልካም አይደል? ምን ተፈጥሮ ወደ ቤትሽ እንደተመለሽ ታውቂዋለሽ። አየሽ እግዚአብሔር በምን እኔ ብዬሻለሁ፣ ሀሳብሽን ሁሉ ለሱ ጣይ ብያለሁ። ሁሌም ነው የምልሽ እኔ እናት ጸልይ፣ በቃ ጸሎት ማይፈታው ነገር የለም የኔ እናት። የሰው እጅ አሳያችሁ። በእውነት እኔ በጌጥዬ በጣም ነው ማያዘንኩት። ዛሬ እኔ እዚህ ጋር እንድቆም ያደረገችኝ እሷ ነበረች። ዛሬ እዚህ ጋር ድልድይ ሆና ነበረ እኔን ያቆመችኝ፣ ግን እኔ ለእሷ መሆን አልቻልኩም እና ግን በአንደበቴ ሁሌም አብሬያት ነኝ ያለሁት። እውነት ከዚህ በላይ ኧረ ድፍረትሽ ምን ሆነሽ ነው? ከዚህ በላይ እንደ እኔ እኮ የሆነ ነገር ሲሆን አንቺ ጋር ሰው ዘልዬ የምደውለው ራሱ እንዴ ይኸው እኮ ወዳጅ ሆንሽኝ እኮ። እኔ ከኢትዮጵያ ድረስ እዛ ሆነሽ ያወራሽኝ ሴትዮ ይኸው እዚህ መተሽም አልረሳሽኝም። እንደዚህ እኮ ልክ እንዳንቺ እኮ የመጡ ሌሎች ልጆች አሉ እኮ እስከነ መፈጠሪም ትዝም አልላቸው እንዴ ይኸው አለ። መቼ ትተሽኝ ታውቂያለሽ? ኢትዮጵያ የምታመሰግኑ ልጆች እንዴት እንደሞላችሁ በጣም ተቀይሮ ነገ ታሪክ ተቀይሮ የምታለቅስበት የምታዝንበት ሳይሆን ባላት ቀሪ ህይወት እግዚአብሔር በሰጣት ቀሪ ህይወት እግዚአብሔርን እያመሰገነች በደስታ እንድትኖራበት መድኃኒዓለም። እኔ ሌላ ምንም አልልም። ማለት ለደስታ ብንሮጥ ጥሩ ነው። ለሀዘን ከምንሮጥ ለደስታ ብንሮጥ ጥሩ ነው። ሁላችንም ማለት ሰው ነን። ሁላችንም ይቸግረናል። ጊዜ ሲጥል አንዴ ይጥላል እና ምንም ማለት አይደለም። ነገ ትስተካከላል፣ ነገ ትኖርበታለች አይደለም። እኔ ቀሪ ህይወቷን ያላትን ቀሪ ህይወት በደስታ ትኖርበት ነው፣ ሌላ አይደለም። ነገም ሞት የሚባለው ነገር አንኳኩቶ አይመጣም በየቤታችን። እችል ታማሚ ናት፣ ወታለች አደባባይ ላይ ወታ፣ ግን ምንም እንትኑ መጥፎ ነገሯን ትተን ትንሽ ነገሯን አጽድቀን ብንረዳት መልካም ነው። ይህ አሁንም የጥዬ የምትበይበት የምትደሰችበት ያለሽን ቀሪ ጊዜ በደስታ የምትኖሪበት ያርግሽ መድኃኔዓለም። እኔ ሌላ ምንም አልልም። ጌጤ ለምን መሰለሽ ከደስታው በላይ አንቺን ህመም ነው የሚያሳስበኝ። እኔ እንዲህ ስናወራ ማታ ቁጭ ብለሽ ትቀሪያለሽ ብለን ነበረ። እኔም ከዚህ ቀድማም የገባችው ሮዳስ የምናስበው ቤት ውስጥ ቁጭ ብላ ወርቅ እናገኛታለን ነው ህመማችን እንጂ ሌላ አይደለም። አይ ደህና ነኝ። አሁን ሰሞኑን እንኳን እግዚአብሔር ይመስገን ደህና ነኝ። የዛን ያህል
ብዙም እንትን አላለኝም። ሰሞኑን ብዙም አላመመኝም። እግዚአብሔር የተመሰገነ ይሁን ደህና ነኝ። እኔ እውነት አንቺ ያችን ቀን አልፋታለሁ ብለሽ ነበረ። ያ ሁሉ 5 ሰው ላይ ውርጅብኝ ሲወርድብኝ ስድቡን እንኳ ተቋቁሜ በመቆም አመሰግናለሁ። የኔ ፍቅር ከቅድም ጀምሮ እያስረዳሽኝ ነው። 6 አንበሳ ነው የወረደው። የኔ ውድ አመሰግናለሁ። ቴንኪዩ 7 ቴንኪዩ አመሰግናለሁ። 7 ሿሿ በጣም ነው የማመሰግነው። እንደዚህ አይነት ልብ ያላችሁ ሰዎች እግዚአብሔር ያበርታችሁ። እግዚአብሔር ጥንካሬ ይስጣችሁ፣ ብርታት ይሆናችሁ። ለሚያለቅስ ነፍስ የደረሰ ሰው ሁላ በቃ እግዚአብሔር እውነት እግዚአብሔር ልባችሁን ጠንካራ ያድርገው፣ አይቀይረው። ልባችሁ ሰጪ እንጂ ተቀባይ አድርጋችሁ ሰጪ ሁኑ። የሰው እጅ ያሳያችሁ። ሁሌም ኢትዮጵያ በጣም ነው የማመሰግነው። እኔ በጌጥዬ ቦታ አመሰግናለሁ። ክበርልኝ ወንድሜ። በቤተሰቦችህ፣ በልጆችህ፣ በዙሪያ ባሉት ሰዎች ተካሴን ያባት እግዚአብሔር አምላክ ጤና ሚስት የሰው እጅ ያሳየ ሰጪ እንጂ ሰጪ አርገቴን ያባት ይቀራል እያሉኝ ነው። 4 አንበሳ ይቀራል ያላችሁ ለምን? ብዙ ልከፍትበት አይደል? እሺ ጊፍት ጋለሪ ምናምን ሻሽ ኮፍያ ለምንድን ነው ያደረግሽው? እኔ ፀጉሬ እንደዚህ እንደ ህፃኖች ሰርተው በዚህ በኩል እንደዚህ የሆነ ስላስቸገረኝ ነው። የፀጉሬ ነው በፀጉሬ ነው የተሰራሁት፣ ግን እዚህ ጋር ሲመጣሉ ያው ለዛ ነው እንዲይዝልኝ ይህንን እዚህ ጋ ያላችሁ ከቅድም ጀምሮ 7000 ሰው ገብታችኋል። እግዚአብሔር አምላክ ታብታብ ለምታደርጉ ኮመንት ለምታደርጉ ማስላት እና ማርሻል ላይም እንዲደርስ ያደረጋችሁት እግዚአብሔር በእናንተ ተመስሎ እሷ ጋር መጥቶ ይህንን ሁሉ እንድታደርጉ ስላደረጋችሁ እግዚአብሔር ይስጥልኝ። እህቶቼ ወንድሞቼ፣ በስደት ዓለም የሰው እጅ ያሳያችሁ። እግዚአብሔር አምላክ እናንተን የልባችሁ መሻት ሁላ ይስጣችሁ። ደግሞ የሰው ልጅ ካሰበ ካቀደ ይደርሳል እና ጌጥዬ አሁን ደግሞ ህዝቡን ካሹ ህዝቡን ምንም ነገር አንደበትሽ በማያስከፋ በፍቅር ህዝቡ እንድትክሹ ነው የምፈልገው። እኔ አንደበትሽ ክፉ ነገር ሳይናገር ጥሩ ጥሩ ነገር እያስተማርሽ ህዝቡን እንድትረጁ ነው የምፈልገው። ጌጥዬ 7 ቴንኪው የኔ ቆንጆ። አላስከፍሉትም አይደል? እንዲ አስከፍቸዋለሁ። የሚያስከፋ ነገር ተናገራለሁ። ታብታባል አልተናገርሽም፣ ምንም አልተናገርሽም። ጌጥዬ በቃ ተባረኩልኝ ሁላችሁ። አው እያያዘሽ ነው እናቴ። ሁላችሁም ተባረኩ። በቃ ከትንሽ እስከ ትልቅ ተባረኩ። እናንተ ትልቅ ሰዎች ናችሁ፣ ትለያላችሁ። እኛ ምን ተወቀው በመርዳት ነው። ያው ጌጥዬ ለእጃችን ትንሽ ተሰበሰበ እንጂ እግዚአብሔር ይስጣችሁ፣ ተባረኩ። አበባ የሚሰጣችሁ ታብታብ የሚያደርጋችሁ ኮመንት የሚያደርጋና እድሜ ይስጣችሁ። ታብታብ አድርጎ እየያዘን ነው መሰለኝ። ሰበናፕ በጣም ነው የማመሰግነው የኔ ቆንጆ፣ የኔ ሿሿ ሊዱ፣ የኔ ፍቅር ቴንኪዩ። በጣም ነው የማመሰግነው የኔ ውዶች። ሰበናፕ የኔ ቆንጆ በጣም ነው የማመሰግነው። ኬኤምኬ ነው አመሰግናለሁ በጣም ሁላችሁም። ናቲ 7 ኦማይ ጋድ 7 በጣም ቴንኪዩ። ደስክ ወረደች፣ እንትን ታብታብ አድርጎ ወረደች። እሷን እንትን ብሎት መሰለኝ 7 አመሰግናለሁ በጣም ሳቂ። ኧረ ያው ዛሬ ገብርኤልን ምናልባት በህልሜ ሁሉ ሳልስቅ እቀራለሁ ብላችሁ ነው። አንበሳ ከወረደልኝ ዛሬ አንበሳ። አመሰግናለሁ የኔ ውዶች፣ የኔ እንቁዎች፣ በጣም አመሰግናለሁ። እንዲህ ያው ሌሊት ተኝቼ ራሱ በህልሜ ስስቅ ቤላ አመሰግናለሁ። ቤላዬ ኤዱ የኔ ፍቅርዬ አመሰግናለሁ። የኔ ውድ የኔ እንቁ ቴንኪዩ። እንትን ስላላለኝ ነው አሁን ታውቃላችሁ፣ ሰው ሳስገባ ገስት ባስገባ
ትዋ ጌጥዬ ያው ኢትዮጵያ እድሜ ይስጥልን። ምንም አልልህም። አይኖ ይሄ ቅን ልብህን አይለውጥብህ። ትልቅ ነገር ነው እዚህ ጋር ያስተላለፍከው። በጣም ትልቅ ብቀው ነገር በላይ ነው ያስተላለፍከው። ምንድን ነው አምላክ ሁሉን ነገር ማድረግ እንደሚችል አምላክ ቀን እንዳለው አሳይተሃል። እና እኔ ከቃላት በላይ በነገራችን ላይ ከምንም በላይ እኛ ፈራሽ ገላ የያዝን የምንሞት ሰዎች ነን። ግን ብዙ ሰው በዚህ መጽናናት ውስጥ ይህንን መጽናናት ይፈልገው ነበረ። ጌጤ ትግሏ አሁን አልነበረም። ከኛ ጋር በጣም የለፋች ዋጋ የከፈለች ረዥም ጊዜ ሰው ያላዳመጣት ምላሷን ብቻ ያየ ነው እንጂ አንተ ግን ይህንን ተረድተክ እውነት አንተን ያነሳክ የቀሰቀሰክ እግዚአብሔር ነው። እኔ እሱ ሳይወጣ ነበረ ማውራት ከእሱ ጋር መነጋገር የምፈልገው እና ለመፈመስ ለሆነ ነገር አይደለም። የሚገርምሽ በጣም ምንም አዲስ አካውንት ነው በእርግዶ አምጥቶ ገዝቶ የለቀቀልሽ እና እግዚአብሔር አንተ ሁሌም ቀዳዶች አሉ እና የአንተን ቀዳዳ እግዚአብሔር ይዝጋው። ሁላችንም የሆነ ቦታ ላይ ችግር አለን። እውነት በቃ ቀዳዳህን እግዚአብሔር ከኃጢአት በቀር እግዚአብሔር የልቦና መሻት ይስጠው። እኔ እዚህ ጋር አንድ ነገር ማለት እንፈልገዋለሁ። ሁላችሁም ሙስሊሞች ዱዓ ስታደርጉ፣ ኦርቶዶክሶች ስትጸልዩ፣ መላ ስትቆሙ በጸሎታችሁ አስቡት። ፕሮቴስታንቶችም ጆባ ምኑም ይሁን ድንጋይም አምልኩ፣ ግን በቃ ጸልዩለት እድሜ እንዲሰጠው። ለምን ውጪ ብለናት በጣም እየጨቀጨኳት ነበር፣ በውስጥ በምናምን ውጪ እያልኳት ነበር እና ልክ ልትወጣ ቀዩን ልትነካው ስትል በቃ የእሷ ታሪክ አሁን ነው ሰዓቱ ብሎ እግዚአብሔር ለወጠው። እግዚአብሔር ቀን አለው ብዬ ደጋግሜ እየጻፍኩልሽ ነበር። ውጪ በቃ 11ኛው ሰዓት ላይ እግዚአብሔር ተገኘ። ያንቺን ድካም ያንቺን መጨረሻ አይቶ እና እኔ ምንም በቃ ከቃላት በላይ ነው ለእኔ። ሰው አይቼ አውቃለሁ፣ ሰው የሚረዳ ሰው አይቼ አውቃለሁ። ፊቱን ሳናቅ ምኑን ሳናቅ ሁለመናውን ሳናቅ መጥቶ ይሄ ከእግዚአብሔር የተላከ ነው፣ በቃ ከእግዚአብሔር የተላከ ነው። ይኸውልሽ ምንም ልልሽ አይደለም እኔ የምፈልገው ቀን አለው፣ ትለወጫለሽ። ምንም አንዳች እንኳን ከምስጋና ውጭ ከአንደበትሽ የቆሸሸ ነገር እንዳይወጣ ይህንን ወንድማችን አስተምሮ ነው የወጣው። እኔ እንትን እያደረግኩ እየጻፍኩ የሚገርምሽ ፊት ለፊት ላይ የጸሎት እንትን አለ እና የእግዚአብሔርን መታደግ አየሁት። በቃ 11ኛው ሰዓት ላይ እግዚአብሔርን መታደግ አየሁት። እውነት በጣም ከዚህ በኋላ እኔ ሳቅሽን ነው እህት የምፈልገው። ሳቅሽን በቃ ሳቅሽን እየሳቅሽ እየተጫወሽ እንደሌለው በቃ የምሬ ነው አይደለም። ይህንን ኢንተርናሽናል ጌም ላይ ብትሆኝ አሁን አሸናፊ ነሽ፣ ሻምፒዮን ነሽ አንቺ እና እግዚአብሔርን አላየነውም። እግዚአብሔርን አየነው። በእግር ቆሞ ነው እግዚአብሔርን ያየሁት። ያልሽውን እኔ ሪከርድ አድርጌሻለሁ ሙሉ የመጨረሻ ቃልሽን በቃ ሉጣ አልሽ። በቃ ሉጣ በቃ እንትኑ እኮ ቾይስ ሰጥቶኛል እኮ ፕረስ አድርጌው ሌፍትላረግንበት ሲገባ ዘራፍ ብዬ ወደኋላ ተመለስኩኝ። ወይኔ በእናትሽ እኔ እንደዚህ አይነት ሀሴት ነገር በህይወቴ ውስጥ አስተናግጄ አላውቅም። እንደዚህ አይነት የሆነ ለራሴ ተደርጎ እኔ ተደስቼ አላውቅም። ተደርጎልኛል፣ ተደስቼ አላውቅም። ግን አንቺ ደግሞ ምን መሰለሽ፣ እኔ ይቅርታ ለቃላቴ ሞትን በቃ ሰው ሞትን ይጠባበቃል። ሞትን የምትጠባበቅ እኮ ሰው ናት። እንዴት እንዘልፋታለን? ተስፋ የቆረጠ ሰው ላይ እንዴት ተስፋውን እንቀማለን? በእውነት ተስፋ አልቆረጥኩም፣ ግን ያው አባባሌ ጀስት በቃ ግራ የተጋባሽበት ሰዓት ነው። ሁላችንም እኮ ይህን ስሜት ነው ያስተናገድ ነው። ገባሽ? የምታሳልፊውን ዓለም አንቺ ነሽ የምታውቂው። ማንም ሰው አያውቅልሽም እኮ በስቃይ ውስጥ። በነገራችን ባለሽበት ሀገር ላይ እኮ አንድ ቀን ማደር በጣም ከባድ ነው። የቤት ኪራይ መክፈል እኮ ከባድ ነው ጌጥዬ። ገባሽ? ያ ደግሞ ማለት ተስፋ ወደ መቁረጥ ትሄጃለሽ። በቃ ገንዘብ የተሰጠሽ ገንዘብ እኮ ያልቃል። የተሰጠሽን ገንዘብ ሁላችንም የምናውቀው ነው። ስለዚህ እኔ የኢትዮጵያን ጉዳይ እንዴት ለምርቃትም ለምንም አይመችም። በቃ ለምንም አይመችም። ምንም ሰው ለይምሰል ሲያደርግ ነው ያቻቃለው ጋይስ እና በቃ እኔ ከምስጋና በላይ ስለሆነ ያቀዳዳውን በቃ ያ የሚያሳስበው ነገር ካለ እውነት የጌጤ ልብ እንደው እንደዚህ አድርጎ ያሳቀ የእሱን ልብ ያሳቀ ዘመን
በእውነት ታሪክን ነው ፊትሽ አንጸባረቅ። የምሬን ነው የምልሽ። እንዲህ ስስቂ ሚዲያ ላይ ይቻላል። እኔ ክርስቶስን የመኪናው ላይ ራሱ እያቀረብን እናይሽ ነበረ ቪዲዮችን። እቺ ልጅ አስቅም እንደ እየተሰጣት ምናምን እንላለን ቡና እየጠጣን። ግን እንደዚህ ምስቂ ከሆነ እኛም ያለንን ሰርተን ወደ አንበሳ ለውጠን እናመጣለን። አንተ ቲክቶክ ከከፈትኩ ጀምሮ ይቺ የፈረስት ደይ ነች። ከእንትኗ ጀምረ ስትቆጥር ይሄ ጊፍት የመጀመሪያ ነው። በቃ ተሰጥቶኛ ያውቅ ይህም ተጫዎች አሁን እሺ፣ አንድ ነገር ልለምንሽ ገባው። እኔ አሁን ከአንድ ኢሮፕ ከሚኖር ወይም ደግሞ ትልቅ ጌመር ከሚባል ጋር በማርያም ስም ነው የምጠይቅሽ። ጌም አሁን እኔ ይኸውልሽ እነ ባልትናን ፍቅር ባልትናን ምናምን እኔ ጌም እንዲጫወቱ በእንደዚሁ ገብቼ ነው የለመንኳቸው እና ፕሮሚስ ግቢልኝ በዚህ ሳምንት ውስጥ መጨረሻ ላይ ጌም እንደምትጫወች ቃል ግቢና ነግረሽኝ እኔ እወጣለሁ ከዚህ ገስት ላይ። ለመሰለሽ ውዴ እኛ ቃል እንገባለን፣ እኔም ቃል ገባለሁ። ግን ሳይሳካልኝ ቀርቶ ቃሌን አቆይብሻለሁ ከሆነ ሰው ጋር እሱን እኛ እናዘጋጃለን። ወይም ሳሪን አወራትና እስቲ 2000 ሰዎች አላችሁ ከሆነ አይቀር ከሆነ ማኛ ጋር ልጫወት እኔ በጣም ይመቸኛል። እንደውም በጣም ሳፈላልገው ስለነበረ በእናታችሁ አለዛ ያው ልጆቹ ተቀጥቅጠው በአንድ ቀን እንግዲህ አዎ ተጫዋች ሁሉም በነገራችን ላይ ማለት ነው እዚህ ጋር ያለ ኮሚታተር ማለት ነው ከአንቺ ጎን ነው። አብሮሽ ያለቀሰ ህዝብ ነው። አብሮሽ ያለቀሰ ያነባ ህዝብ ነው። እሺ ውዴ እንዳለ ያለቀሰ ከአንቺ ጋር የነበረ ህዝብ ነው እና ተይውኛ ይኸውልሽ ስንት ሚሊዮን ሰዎች በታብታብ ብቻ እሱን እናሸንፈዋለን። ስለዚህ አሁን ሰውየውን አንቺ ገስ አድርገሽ ነገሪ፣ የምትጫወችውን ሰው ገስ አድርጊ። ከሶስት ሰው ምረጭ። ማን ናቸው? እሺ ዮኒ ማኛ በራስሽ መርጠሻል። እሺ ኮሚታተር ሁለቱን ይምረጡልን። እሺ ጻፉልን። ዮኒ ማኛ ሁለት ሰው ምረጡልኝ። ማሜ በስመ አብ የእሱን ቅጣት ትችያለሽ ውዴ። የእሱ ቅጣት የማሜ ቅጣት ከባድ ነው። ፀጉርሽን ያስላጭሻል። ተሙ እሺ ማሜ አዲስ ልትገሏት ነው። ማሜ የምትሉ ሰዎች ልታስገድሏት እዛው ጸጥ ላይቭ ላይ ነው የምሞተው እኔ። ቅጣት እንዲጠጪ ምናምን አይሆንም። ስለዚህ እንትናን ዮኒ ማኛን መርጠናል። ተሙ ብለዋል። እሺ ቤታዮ፣ እሺ ቤታ ቀልብ ያላት እህታችን ናት በነገራችን ላይ። ስለዚህ ይህንን አንድ ሰው መማር በቃ እሺ ዮኒ ማኛና ተሙ እሺ ሶስቱንም አወራችኋለሁ። ሁለቱ ቅርቦቼ ናቸው። ተሙም መማርም እህቴ ስለሆነች ስለዚህ አውርተን ይህንን ነገር በዚህ ሳምንት ማዘጋጀት እንችላለን። መማር ዛሬ ቶሎ አርጋኝ በጣም ደስ ብሎኛል። እዛ ላይ እህቴ እንዴት ነሽ ብላ ጠይቃኛለች እና ይሄንን በጣም ወደዋለሁ። እንዴት ነሽ ብሎ የሚጠይቀኝ ወዳለሁ እና በዚህ አጋጣሚ አመሰግናለሁ። ዮኒ ማኛም ከዚህ በፊት ብዙዎቹ ቲክቶከሮች ጋር ስገባ ሁሉም ኢግኖር አድርገውኝ እሱ ብቻ መልሶልኛል። ለዛ ነው እሱን እንደዚህ ሜንሽን ያደረኳችሁ። ወንድሜ በጣም ነው የማመሰግነው። ስለዚህ እንደዚህ እናደርጋለን። መማርን አውራትና እኔ አሳውቅሻለሁ። ወዲያው ደውዬ አሳውቅሻለሁ። አሁን አውራታለሁ። አሁን ደውዬ አውራትና በዚህ ሳምንት ውስጥ ተዘጋጅቶ ጌሙን ራን እንድታደርጉ ስለፈለኩ ነው። አመሰግናለሁ። በርችልኝ። በድጋሚ እዚህ ጋር ላላችሁ ሁላችሁም ከአበባ የአቅማችሁን ያክል የሰጣችሁ ደግ ኤርትራውያን፣ ኢትዮጵያውያን ለዚህ ደግ ህዝብ እውነት የልባችሁን መሻ ከኃጢአት በቀር ይስጣችሁ። ለሁላችሁም ማለት ነው። እግዚአብሔር ይስጣችሁ። እግዚአብሔር ያክብራችሁ። አትውደቁ፣ አትጡ። በልጆቻችሁ አግኙ፣ በቤተሰብ አግኙ። እንወዳችኋለን። ሁላችሁም ያቅማችሁን ያደረጋችሁ በታብታብም በኮፕ ሊንክም ሁላችሁም ይሄ ደግ ህዝብ። በነገራችን ላይ
መዝጊያ አንድ ነገር ልንገርሽ፣ እዚህ ጋር መጥተው በጣም የሚቆጡ የሚሳደቡ የሚመስሉ ምናምን አንቺን ስለሚወዱሽ ነው ውዴ፣ እንዳትቀየሚያቸው። እኔም እህቶቼን እሳደባለሁ በነገራችን ላይ ሙልጭ አድርጌ ታውቂ የለ ቆዳቸውን ገፍፌ ምናምን ነው የምሳደበው እና ስለሚወዱሽ ነው መጥተው እዚህ ጋር ለምን እንዴት ይህ አይገባም ምናምን ብለው የሚሳደቡት የሚቆጡትም አንቺን ስለሚወዱሽ ነው። ሌላም ቤሌ ከፍተው በአንቺ የሚወያዩት የሚቆጡት የሚያለቅሱት ምናምን ስለሚወዱሽ ነው። ያውቁታል፣ ስደትን ያውቁታል፣ የቆሰሉትን ነገር ስለሚያውቁት ነው። እንወድሻለን። እንግዲህ ከ2000 ሰው 200 ሰው ብቻ ኧረ ተው፣ ፎሎ አርጉት። እያየዋችሁ እኮ ነው። ፎሎ አርጉት፣ ቶሎ አሳድጉት። ፎሎ እንግዲህ እሱ ስገባ እንድትገቡ አብራችሁ ፎሎ አርጉት። አመሰግናለሁ። በጣም ቴንኪው፣ በጣም ቴንኪው። አመሰግናለሁ የኔ ውዶች፣ የኔ ቆንጆች፣ በጣም አመሰግናለሁ። 320 ገብቷል። አመሰግናለሁ የኔ ውዶች። ሞር በእናታችሁ ፎሎ አርጉት። 2000 ሰዎች አላችሁ ጋይሶች፣ ስወዳችሁ ፎሎ አርጉት አርጉት። 400 ሰው ነው እስካሁን። እዚህ ግን 2200 ሰው አለ። ቢያንስ 1000 እንኳን አትፍሩ። አንድ ጋይሶች ለእሷ ስጧት፣ አበባ ምናምን የምትሰጡ ለእሷ ስጧት ጊፍት። እሺ እኛን እንደውም ወደ እሷ የምናደርገው እና ፎሎ ካደረጋችሁት በቂ ነው። አካውንቱን ፎሎ አርጉት። አለክ እንዳትሉኝ እኮ ነው እንጂ እኮ በገቢና ወጣ ነበረ። ብዙ ሰው የኛውን አካውንቴን አያውቅም። አንድ ጊዜ የወደኩ ሰዓት ነበርክ መሰለኝ አይደል? ትራና ተገናኝ ዱባይ ኤርፖርት ውስጥ 540 ሰው ጋይስ፣ በእናታችሁ ፎሎ አርጉት ጋይሶች፣ በእናታችሁ ጨምሩ ያላችሁት። እዚህ 2000 ነው። አትሊስት 1000 ጊፍቱን ለእሷ ስጧት። እሺ ወዶቼ፣ ጊፍቱ የሚገባው ለእሷ ነው። እሷን ሳፖርት አርጓት። የቤት ኪራይ ትከፍላለች። ብዙ የምታስበው የሚያስጨንቃን ነገር አለ። ትንሽ ይቀራል 1000 ሊሞላ። ጋይስ በእናታችሁ ፎሎ አርጉት። 2001 አላችሁ እዚህ፣ በእናታችሁ ፎሎ አርጉት። እሑድና ቅዳሜ ሊሆን ጌምሽ አውራት ኦዲዮን ደስ ይለኛል። ግን ቅዳሜም ቢሆን እኔ በጣም ነው የሚመቸኝ። እንደውም ቅዳሜ ማታ አሪፍ ነው። ለሁዳት ከሁለቱ አንድ ቀን በቃ በደንብ አድርጌ እንትኑ ቤክ እኮ ነው እያወራኝ እኮ ነው። አሁን የት ነው ያለው አካውንቱ የምትይኝ ልጅ? ይኸው እያወራኝ እኮ ነው። ኦኬ ጋይስ የት አለ? ደርሳችኋል እኮ ደርሳችኋል። 700 እየደረሳችሁ ነው ጋይስ። 300 ሰው ነው የምንፈልገው። ተባረክልኝ እያለችህ ነው ሮዳስ። አሜን ሮዲ፣ አሜን የኔ እናት ክበሪልኝ። ጊፍት ለእሷ ስጧት። እሺ ለእኔ አትስጡኝ። ቴንኪዩ በጣም ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ሙስሊም ክርስቲያን የለም፣ ፕሮቴስታንት የለም። ሁላችሁም እምነትም ያለውም የሌለውም ሁሉም እግዚአብሔርን ቀና ብሎ የሚያይ ሰማይን አይቶ የሚጸልይ እንደ ሁላችሁም እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ነገ ሁላችንም ብንወድቅ የምትደግፉ እናንተ ናችሁ። እናንተን ብትወድቁ እኛን እና ተያይዘን የምናድግ ሰዎች ነን። እንወዳችኋለን በጣም። 1000 ሊገባ ነው በእናታችሁ። ሞር 200 ምናምን ሰው የለም። 1000 እንሙላ፣ አትሊስት 1000 እንሙላ። ፎሎ አርጉት። ቤኮ አመሰግናለሁ። የኔ ቆንጆ አማኒ፣ የኔ ቆንጆ 800 ገባችሁ የኔ ውዶች። ቴንኪዩ በጣም ነው የማመሰግነው። እንትን 1000 አልገባችሁም በነገራችን ላይ። እሱ ጋር ልትገቡ ነው። ኢትዮጵያ ላይ 1000 ሳትገቡ ነው እሱ የወጣው እና ጋይሶች ስሞትላችሁ ኦልሬዲ ደርሳችኋል። አሁን 1000 ሞላቤኮ ደረሰ 8:30 150 ሰዎች 151 በስማሜ የዛሬ ተወዳጅ ያለው ምንድን
አይተሽ ነው ጌጥዬ፣ ልብ ነካሽ፣ በጣም ልብ ነካሽ። ይኸውልሽ ሊቭ ላይ ስትታይ በጣም አይኖችሽ ሁሉ ያሳዝናሉ። በጣም ማዘንሽ ይታያል። በተለይ ደግሞ የጎዳኝ እኔ ልንገርሽ፣ ያክስቴ ልጅ አትረቢም ምናምን ብለህ ስትጽፍ ያክስቴ ልጅ እኔ ምን አደረግኩ ምን አጠፋው የሆነ በተቸገርኩ አይነት ነገር ስትይ ክርስቶስን እርግጠኛ ነኝ ሁሉም ነው የተሰማው። ማለት የራስ ዘመድ የራስ ቤተሰብ እንዲወጡ በዛን ያክል ሲሳደብ ደግሞ ስታይ ፔን ያደርጋልና ደረስን 865 ደረሰ እኮ ጋይስ፣ ጨርሳችሁ በቃ 1000 ያስሞሉት በማለት አስሞሉት፣ 1000 ያስሞሉት እና ከዛ በኋላ 1000 ላይ ፎሎ አድርጉት። ኢትዮጵያ 6 አንበሳ ወርዶልኝ ሳያረጉት ነው የወጣው ፎሎ። 500 ሰው ብቻ ነው ፎሎ ያደረገው በማርያም ቤኮን አርጉት ፎሎ ስሞትላችሁ ይሙላየው ወይ ሊሞላ ነው 900። ከዛ በኋላ 100 አንዴ ነው በአንዴ ሁላችሁም እኩል ተች ካረጋችሁት 100 አለቀ በቃ። እኔም ወድሻለሁ የኔ ቆንጆ። እንግዲህ ለጌሙ ጠንክረን እንገኛለን። ያ አቤት ሲያዳሙ በጣም ነው አሁን ይኸው አያችሁ እንዴት ፎሎ እንዳደረጋችሁት ደስ አለኝ ከልብዬው። በቃ ኦልሞስት ወደ መድረሱ ነው 949 50 ሰው አንዴ እኩል ተች አርጉትና ካላስ 50 ሰው አንዴ እኩል 50 ሰው አንዴ እኩል ነው። 2-3 በሉና 50 ሰዎች እኩል ፎሎ አርጉት። የኔ እናት ለሰው ደስታ በጣም የምትጨነቂ። አመሰግናለሁ የኔ ውድ አመሰግናለሁ የኔ እናት። የሙሉ የጎደለሽ ሁላ የኔ እናት ሮዝዬ ቴንኪዩ እንኳን አወረድሽላት። ቴንኪዩ አለን ከጎንሽ ነን የሚደረገውን ነገር። ቴንኪዩ ሮዝዬ ቴንኪዩ ትችያለሽ እና ከጎንሽ ነን። ያለውን ነገር አብረን እንሰራለን፣ እናወራለን። ናርዲ በጣም ነው የማመሰግነው። በጣም ከታችንም ጎን ሆነሽ ስትጠሪ ነበረ እና ቴንኪዩ ሮዚ፣ ቴንኪዩ ሮዚና፣ ቴንኪዩ የሰው ናርዲ፣ ቴንኪዩ እህትዬ የኔ መከታ፣ ቴንኪዩ ሁላችሁንም። በነገራችን ላይ ቴንኪዩ በጣም ነው የምወዳችሁ። ክበሩልኝ። ቃላት የለኝም። አስገቢያቸው። ሁሉም ደስታቸውን ይግለጹ። ደስ ይበላቸው። እኔ ደስ ያለኝ ደስ ይበላቸው። አንቺ የሰው ጥግ ነሽ። አለን ለጌምሽ ሬዲ ሁኚ። እሺ ሬዲዮኛ አውርቼ ጨርሼ ያሳውቅሻለሁ። እሺ አመሰግናለሁ። ቤኮ በጣም ያልኩት ነው እንዲያለኝ አንድ ደቂቃ ታገሱኝ። ቅድምም እንደዚሁ ሳክ እያረገ አታባሩ ገቶቼ ቅድምም እንዲህ እያስቸገረኝ ነበረ። አዎ ገባ ስራ ነው። እንዴት ነሽ እህቴ? ሰላም ነው? የኔ ቆንጆ እንዴት ነሽ? አለሁልሽ ማርዬ። በእርግጥ ዛሬ በተደረገልሽ ነገር በጣም ደስ ብሎኛል። ሙሉ ሪከርዱን አድርጌዋለሁ። የአንበሳውንም ኢትዮጵያ ደግሞ እድሜ ጤና ይስጥህ። አንቺ በጣም ጀግና ሴት ነሽ ማርዬ። ይህ ሁሉ ቅድም እኔ ብዙ ምክር አላበዛብሽም እና እንድትችይው አድርጎ ነው እግዚአብሔር የሰጠሽ እና አንቺ ደግሞ በጣም ጀግና ነሽ። በተደረገው ነገር እውነት ለመናገር ተናድጃለሁም አዘኛለሁም ደግሞም ደስ ብሎኛል። ጠንካራ ሴት ስለሆንሽ ነው አንቺ ሁሉ ነገር እንትን ያልሽ እና ጌም ተጫዋቺ። ጌም ስትጫዋቺ ደግሞ የበለጠ ብዙ የሚወድ ሰው አለ። ቅድም 5000 ምናምን ሰው ነበረ። ብዙ ሰው በተለይ እነዚህ የማዳም ቅመሞች ከታች ያመጡ ሲጽፉ የነበረው ለአንቺ ያላቸው ፍቅር ሲገልጹልሽ የነበሩት ሁሉ እንዴት ደስ እንደሚሉ እንዴት ሲያበረታቱሽ እንደነበረ። ስለዚህ ጌም ተጫዋቺ እንዳልሽው ቲክቶክ ላይ ከመቆየትሽ ብዛት የተነሳ እንደዚህ አይነት ጌም ጊፍት እንኳን ተሰጥቶኝ አያውቅም አልሽ። አንቺ በጣም ነው አንጀቴ እኔ የበላሽው እና ለአንቺ ምንም ይገባሻል። እኛ ደግሞ ሁላችንም ከተባበሩ
ለአንቺ ደግሞ ምንም እኛ ሁሉም ከተባበረ እኮ ለአንቺ ለእህታችን ማንም ከማንም አያንስም፣ ከፍ ማድረግ እንችላለን። በምንም ነገር ቅስምሽ እንዳይሰበር። በተረፈ ደግሞ ትናንትና ማሚ ሙኒት ማለት ነው በምትፈልገው ነገር ትምጣ ማግዛት ነገር ካለ ስላለች ሄደሽ ስለ መኪናው ያለውን ነገር እያንዳንዱ ነገር ተወሷ እንግዲህ ስለምታውቂያትም በብዙ ነገር ታግዝሻለች። ከእሷ ጋር አውሪ። ቁጥሯም ከሌለሽ እኔ ቁጥሯን እንድክልሻለሁ። መገናኘትም ካለብሽ ቀጥታ ቢሮ ድረስ ሄደሽ አግኛትና የበለጠ አሁን ሁሉንም ሰው ገብቶ እንትን የሚያደርግሽ ይልቅ ማሪ ከእሷ ጋር አዎ ስለ ህጉም በደንብ ስለምታውቅ አካሄዱንም በደንብ ስለምታውቅ በእሷ በኩል ብጨርሺ ደስ ይለኛል። ለምን ብዙ ነገሩን ታውቃለች እሷ። ስለዚህ እሷ ምን ብላለች? ችግር የለውም መምጣት በፈለገ ሰዓት ትምጣና አግዛታለሁ ስላለች የሁላችንም ቅድም ራሱ ሙኒት 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 እያሉ እየጻፉልሽ ነበረ። ስለዚህ እሷ ጋር በጣም ብዙ ሰው ከፈለግሽ ሎኬሽኑን እልክልሻለሁ በውስጥ ቁጥሯ ከሌለሽ ቁጥሯንም እልክልሻለሁ። እኔ እሷ ጋር ሄድሽ ያለው ነገር ሁላ ቢስተካከል ነው የምለው ማሪ። እና አልቅሰሽ ማየት አንፈልግም። እዚህ ቲክቶክ ላይ አልቅሰሽ ማየት አንፈልግም። እሺ እንድታለቅሽ አንፈልግም። እንባሽን ማየት አንፈልግም። ብዙዎቻችን እንባሽን ማየት አንፈልግም። ሁሉም ሰው ለምን ከፍቶሽ ማየት አንፈልግም። ዛሬ አሁን ያለሽበት ነገር አልፎ ነገ አንቺ በሁለት እግርሽ ቆመሽ ያጣሽን ሁሉ አግኝተሽ ነገ አንቺ እኮ ሰውን የምትረጅበት ብዙ ነገር አለ። እግዚአብሔር እኮ ታላቅ ነው። ስለዚህ እንባሽን እንዳታሳይን ማርያምን። በቃ ስለዚህ ጌም ፕሮግራም ያዥና በጌሙ የቀጠረው ጌም ያዥና ከጎንሽ እኮ ያስጨርሳል ነገሩ። እኔ ያው ፎሎ አድርጌያለሁ። ፎሎ ባካር ግን አንተ ራስህ ነገሩ ሲያልቅ ትነግረኛለህ። ከአንተ ፎሎ የኔሽ ፊቱም ፎሎ የኔሽ ወይ የትየው አለልኝ። ከማን ጋር ነው ጌሙ? ከእንትና ጋር ከናርዲ ጋር። ናርዲ አውቄ ነው ማናት ነገረኛ። ቆያ ሰፕራይዝ ቢሆን ጥሩ ነው እኮ። 3 ሰው ተጠቁሟል። 3ቱንም አወራና የሚሻል ሰው መርጠን ከዛ ሰፕራይዝ ሲሆን አሪፍ ነው። 3 ሰው ናርዲማ አንቺ ነሽ። መማር እያሉ ነው ከመማር ጋር። እሺ ቁጥር ሲበልጥ ልናገር እስቲ ጻፉ። ከማን ጋር? እሺ ጻፉ ኮሚታተሮች ዶቼ። ቤታ ከመማር ጋር ቤታ ተሙን አስገቢልኝ በእግዚአብሔር። ሰኒዬ እናቴ ሰኒ ጀግኒት የሴት ጀግና። እኔ ዛሬ በእናታችሁ ለምን እያያዘኝ ነው ጋይስ፣ ሻርክ አደረጉት። ሊያስበሉን ነው በሻርክ። ተሙን አስገቢልኝ አንዴ፣ ተሙን አስገቢልኝ። አለ ተሙ? አዎ አለ። ወይም ደግሞ ቢካልሽ ለእኔ ሞዴሬተር አንዴ ሲጭኝ ለአንቺ ማይታይሽ ከሆነ መማር። እሺ ከመማር ጋር እናደርገዋለን። እንደሆን ታውቃለህ። ጌም ከዚህ ተፎካካሪ ጊፍተር ካላቸው ሰዎች ጋር ከሚፎካከር ሰው ጋር ሲሆን ለጌጥዬ በጣም ይጠቅማል እና ከመማር ጋር በጣም ጥሩ። ከመማር ጋርም ካላችሁ ከመማር ጋር ከበይ ኔትወርክ እያያዛት ነው። ታብታብ አድርጉላት፣ ኮፒ ሊንክ አድርጉላት። እንትን ልሰጥ ነበር ሞዴሬተር። እሺ ታብታብ ኮፒ ሊንክ አድርጉላት። እሺ አይቼዋለሁ ሁሉንም። ዮኒ መማር ግን የመማር በጣም ከፍተኛ ቆጥሯል ውዶቼ። እሺ አነባለሁ። የስምህን ስፔሊንግ እንዴት ነበረ? ቢኢኬኦ
ሁሉ ካፒታል ሌተር አይደለም። የመጀመሪያው ካፒታል ነው። ከዛ ስሞል፣ ሁሉም ስሞል ነው። ከመማር ጋርሽ እስቲ የመጨረሻው ቪአይፒ ሶሪ ቤኮ ቪአይፒ ላይ ስፔስ አለ የለውም? አዎ ቪአይፒ ላይ አለው። ቤኮ ስፔስ ቪአይፒ፣ ቪአይፒ በካፒታል ካይ ያለው ሰጥቻለሁ። እሺ ከቤታ ጋር ይሆን ጋር ሙሉውን አልሰጠሽኝም። ከስር ያሉትን ማስገቢያውን አልሰጠሽኝም ውዴ። ከቤታ ጋር ከመማር ጋር ከቤታ ጋር ከስር ከፍ ስታደርጊው ከስር 3 አለ። ከፍ ስታደርጊው ሊቭን ራሱ እንትኑን ከፍ ስታደርጊው የምትሰጪውን ራይት ከፍ ስታደርጊው 3 ከስር አለ። ማስገባት ምናምን የሚለውን ከመማር ጋር እሺ ውዶቼ። ቤታ መማር ቤታ እሺ አሳውቃችኋለሁ። ቤታንም መማርንም ልጠይቅ፣ ሁለቱንም እጠይቅና የት ይሁን የሚለውን ተመካክረን እንትላለሁ። ጋይስ ቤታዩ ጊፍት ሰጪ ትሆናለች፣ ከመማር ጋር ይሆናል። እርዳታም ስለሆነ ትክክል ነሽ። ቤታዩ ሰጪ ትሆናለች። እሺ ተሙ ይታይሻል? ከስር ላይ ውዴ፣ ከስር ላይ ተሙ ይታይሻል? አበባ ስታሙ አበባ ይስጥ። ተሙ አበባ ስጥ። ያው አበባ ሰጠ እኮ እንድታዩት እኮ ነው። በደንብ ስታሙ ጨምራ ባንድ አበባ የምታቆመው። አልተናደድም። ተሙ እኮ የሰው ጥግ ነው፣ የሰው ጥግ መጨረሻ። ሀቅን የሚወስድ ፊት ለፊት የሚናገር ወንድማችን ነው። ማስገባት እኮ አልቻልኩም በማለት ታብታብ አድርጉ፣ በእግዚአብሔር ታብታብ አድርጉላት። ታብታብ አድርጉ በማለት ተው ውዶቼ፣ ሰውን ክፉ ነገር አትናገሩ። ተው ውዶቼ። እንትን ሙሬተርሽን ቢያለሽ አልተሰጠኝም። ከስር ያለውን አልሰጠችኝም እኮ ውዷ። በተሽከረከረ ጸጥ ስላለ ነው እንጂ እስታክ አድርጎባት ነው። ሬተር ከሰጠው በኋላ አስተካኪ ስትለኝ ውስጥ ስገባ እምቢ አለኝ። በጣም አስቸገረኝ። አሁን ደግሞ እያላት ነበረ ጋይስ ኮፊንግና ታፓብና በኢትዮ ፎሎ አድርጎ። በነገራችን ላይ በዚህ አጋጣሚ ላይ በጣም ያው ገብቷል። ሰላም ነው። ተሙሻ ይላል ኮፒ ሊንክ እና ታብታብ አድርጎ በጥያዘ ነው። በቃ ሊደፋን ነው። በናዝሬቱ በኢየሱስ ተሙዬ ይሰማሃል? እንዴት ነው? አዎ ኔትወርክ ይዟታል እና ቆንጆ ነገር ነበረ። ቆንጆ ድጎማ ነበረ። አንድ በጣም ቅን ኢትዮጵያ የሚባል ከነስሙ ኢትዮጵያ እና እህታችንን በደንብ ሳፖርት አደረጋት እና እኛም ያው በራሳችን ከዚህ በኋላ በጌም ሳፖርት ልናደርጋት ጌም ከመማር ጋር ለማዘጋጀት አሰብን። ወይ ደግሞ ከህይወት ማኛ ጋር በህይወት ያለው ጌም ከዛ በዚህ ሳፖርት ለምን መኪናው እንደዚህ እንትን እንደዚህ ምናምን እያል እኛም ከምንደክም
በደንብ ሳፖርት አድርገናት የምትለወጥበትን ነገር ያንን ነገር ማመቻቸት ፈለግን። ኦኬ። እኔ ለነገሩ አሁን ነው እኛ ጋር የነጋውና ስመጣ እሷ እንደዚህ ወታ ምናምን የሆነ የተቆረጠ ቪዲዮ አየሁ። ተናግራ ምናምን አላማው ዞሮ ዞሮ እኔም ያልኩት ከዚህ ነገር ወታ ሌላ ሰው ሌላ እርዳታ እንድትረዳ እና ትክክለኛ ነገር ያልተጨመላለቀ ነገር እንዲደረግላት። እዚህ ውስጥ ምናምን አንዳንድ የተረዳችሁኝ ያላችሁ፣ አንዳንድ ያልተረዳችሁ እኔ ባወራሁት ነው እንዲህ ወጣም እንድትናገር የሆነው። ስለዚህ ማንም ደፍሮ ዱባይ የሚያወራ ወንድ የለም ስለሚፈራ ልጁ። ዝም ብለህ ማንም ብትቀደድ እኔ አላዳምጥም። እኔ ያመንኩበት አቋም ያለ ልጅ ነኝ እና ልጅቷ አሁን ወጣ እንዲደረግልኝ እንዲምናርግ የተባለው ምድረ ንፍጣም ፈሪ ዱባይ ድንገት ሊቡ ከዘጋ እኔ ጋር ከፍታለሁ። እሺ ህዝቡ ወደ እኔ ይመጣል። እዛ እሷም ስለምትመጣ ችግር የለውም፣ ገስት ላይ እናስገባታለን። ድንገት ከዘጋ እና ምንድነው መሰለህ አንድ ነገር መድፈር አለብህ። ትክክለኛ እኔ እንዲህ እንድትሆን ነው የፈለግኩት፣ ሰው እንዲረዳት ችግሯ ምን እንደሆነ ወታ እንድትናገር ገባ። አለበለዚያ እዛ ስር ተደብቃ መኪና ተሰጥቷታል ተብሎ ልጅቷ በስትረስ ታፍና ቤት ላይ አስቀምጠዋታል። እንደዛ አይደለም። በቃ ወታ ትናገር፣ ጌም ትጫወት፣ ሌላ እርዳታ ይደረግላት። ያኛው ድራማ ምንም አይጠቅማትም፣ ድራማ ስለሆነ ሺኖስ። ስለዚህ ነው ያወራሁት ከራሷ ጋር። እኔ ምንም የዋሸሁት ነገር የለም ገባ። ስለዚህ ዱባይ ላይ ማንም አያወራውም፣ ልጁን አይናገረውም ማንም። ተሙዬ አሁን ይሄኛው አልፏል እና አንተም ተቀላቅለህን ሶርስ አለ ከአቅም ሚዲያ ላይ ቆይተሃል። እንደ መቆየታችን አቅም ስንተዋወቅ እንኳን 4 ዓመት ነው። ጥሩ ልብ አለከና ተሙዬ አሁን ይሄ ያለፈውን ፓርት ሙሉ ለሙሉ ዘግተን እዚህ አሁን የሚመጣው ኔክስት ላይ አብረን ሆነን ልጅቷን ጌም እና አሁን የምታገኘውን ነገር ብንሰራበት ምን ይመስልሃል? ለዛም ነው የፈለኩ ተሙዬ። ምሰማም አሚን መስማት የፈለግኩት አዲስ ነገር ካለ በሚል እንጂ እኔ መጀመሪያ ቪዲዮ ላይም እኮ የሚለው ቱታ ይቅርባት ከዛ ነገር ሌላ ሰው እነ አዶናይም የሚመጡ ከሆነ በዛ በኩል ሌላም ወይ እናንተም በምትሉትም ወይም ከሆነ እንደዛ ነው መደረግ ያለበት ገባ። እኔ አንዳንድ ሰዎች እኔ ራሴም ቤት ስላለ ማውራት ይችላለሁ ከፈለኩ። ግን እኔ ከልጁ ጋር ጸባለ የሚሉ እኔ ልጅ የት እንተዋወቃለን ገባ። የምትተዋወቅ አብረህ የምትኖር ስትሆን ነው አይደል? ስለዚህ እኔ የተናገርኩት ላይ ውሸት የለውም። እሷም ታውቀዋለች። እሷ ግን ነገር ላትችል ወይም ልትፈራ ትችላለች ካለችበት ሁኔታ። ስለዚህ ነፃ ይህን እንድታደርግ ወይም እንዲህ እንድትሆን ወይም እንዲህ እንድታወራ ወይም ህዝቡ እንዲሰማት። አሁን የተማት ህዝቡ ችግሯን ማወቅ የሚችለው ከአሁን በኋላ ከዛ ቪዲዮ በኋላ ነው። ስለዚህ እኔ ሁሌም እንደምታውቀው ደፍሬ የምናገራቸው ነገሮች መጨረሻ ላይ መሰገንበታል። የመስጋና አይደለም ሰራው። በረግጥ ግን ዋና ነገር ይቺ ልጅ ከዚህ ነገር እንኳን ወጣች ወይም እንኳን እንደዚህም ህዝቡ ሰማት። የኔ ታርጌት ያ ነው ገባ። ታስቀምጥ የዛሬ ምንድነው እሱ ያክል ያሉ ችግሮች ካሉ ተደፋፍነው ያው አይቀሩም። ትልቁ ግን ሳፖርቴሽን እሷ እየሞተች እያለቀች ነው። ሊካያት ሰው ማዳት ያወጣል። እሷ ሙሉ ፊቷ ጭርምትምት እስከሚል ድረስ መቼም ሁላችንም እህት አለን ቤት ውስጥ የራሳችን ጉድ አለን እና አሁን የሚቀድመው ያው የእሷ እርዳታ ላይ ስንሰራ በሂደት ሁሉም ነገር ፍንትው ብሎ ይወጣል። እኔ ሀቅን የያዘ ሰው ለህብረ